እኔ ዛሬ አንድ ጥያቄ አለኝ። ወንዶች እናንተ አስክሩ አድርጉት። ጥያቄ ለመዳም ቅመም ነው። የመዳም ቅመም በተለይ ወፍራም ሆናችሁ መዳም ቤት ስትሰሩ የነበራችሁ ልጆች እዚህ ቤት ይውላችሁ ከነዚህ ሰዎች ጋር 19 ዓመት ሞላኝ። አስቡት 19 ዓመት ማለት እና በክራይ ቤት ነበር የምንኖረው። ክራይ ቤቱ ደግሞ ያው የታወቀ ነው። 5 ክፍል አያልፍም የሚከራዩት ቤት እና በጣም አሪፍ ነበረ። ከዛ በኋላ ምን ቢሆን ጥሩ መሰላችሁ? አሁን ይሄ ደጉ መንግስታቸው ደግሞ ይሄን የመሰለ የተንጣለለ ፎቅ አሻራቸው ማለት ነው ሰጣቸው። እስካሁን ያው ብቻዬን ነበረ ስሰራ የነበረው። አሁን እዚህ ቤት ስንቀየርና ስንመጣ ሰው ጨምሩ ቢባሉ የለመደች ጦጣ ሁልጊዜ ሸምጣጣ በአንድ ሰራተኛ ማሰራት ለምደው አንጨምርም ብለው ገተታ ጀመሩ ማለት ነው። በቃ እኔ ስለሚሄድ ምን አባቱ ሲስቴል ቻለው ብዬ ዝም ብዬ መሸቀል ጀመርኩ። አሁን ሽቀላ ከጀመርኩኝ 3ኛ ወሬ እዚህ ቤት ማለት ነው። እንግዲህ አዲሱ ቤታችን ማለት ነው። እና ወገን እስቲ መዳም ቅመም እስቲ እንደው ንገሪኝ። እኔ የምለው የሚሰራው እጄ የሚያጎነብሰው ወገቤ አይደል እንዴ? ምን አግብቶት ነው ዳሌ ላጲስ የሆነው? እስቲ ንገሩ። በሰላም ነው ያደርጋል እንዴ እንደዛ? ምን አገናኘው እሱንና ስራውን? አሁን ምን አገናኘው እንዴ ወገን? ስቀመጥ እኮ መቀመጥ ሁሉ እያቃተኝ እኮ ነው በቃ። እና ፎቅ ዳሌ ይጨርሳል ወይ? ጥያቄ ከኔ በፊት ፎቅ ላይ ሲሰሩ ለነበሩ ሞክሼዎቼ ነው፣ ለእናንተ ነው ጥያቄ። እና ዳሌ ይጨርሳል እንዴ እሱ ነገር? እስቲ ንገሩኝ። እቺ እኮ ደግሞ እኮ እኔ ምንም እኮ በቀን እችን ፎቅ በቃ 2 3 4 ወርዳታለሁ፣ እወጣለሁ፣ እወርዳለሁ፣ እወጣለሁ፣ እወርዳለሁ። ታዲያ በዚህ ነው እንዶ ላጲስ የሆነው ቢባል እንዶ ማንስ ያምናል? እስቲ ንገሩኝ፣ እስቲ ንገሩኝ። ጉድ እኮ ነው። ካልጠፋ ቦታ እሱን ላጲስ ያደርገዋል። ምን ጉድ ነው? ምን ነው? ምን በድዬ ነው? አይ ፎቅ ቤት ቢኖረኝም በቃ ጠላሁ። የለኝም ግን ቢኖረኝም መቼም አይኖርሽም ብለሽ ነው በሉኝ እንጂ